ዲሎድ ለአንድ ሳምንት የእረፍት ጊዜ ወይም የስልጠና ጫና ለመቀነስ የታቀደ ሳምንት ነው። የምንሰራቸው እንቅስቃሴዎች ጂም ውስጥ በየሳምንቱ ድካም ይጨምራል። እናም የድካም ስሜትን ለመቀነስ ወደፊት 10 እርምጃ ለመራመድ ወደ ኋላ 1 እርምጃ መመለስ አለብን። ያለ እረፍት ለረጅም ጊዜ የሚቆይ ጠንካራ ስልጠና የአካል ጉዳትን ሊጨምር ይችላል። የማይቋረጥ ድካም በጡንቻዎቹ ወይም በመገጣጠሚያዎቹ ላይ የማይቋረጥ ህመምና ከሳምንት ሳምንት የማሻሻል ተግባር ችሎታችን ከቀነሰ የዲሎድ ጊዜ አሁን ነው። አንደኛ፣ የሁሉንም እንቅስቃሴዎችን ክብደት 50% መቀነስ አለብን። ለምሳሌ ስኳት በ100 ኪሎ ክብደት የምንሰራ ከሆነ በዲሎድ ሳምንት በ50 ኪሎ ክብደት እንሰራለን። ሁለተኛ፣ በሳምንት የምንሰራቸው ዙሮች በግማሽ መቀነስ አለብን። ለምሳሌ ለጀርባ ጡንቻ በሳምንት 20 ዙር ካለን ወደ 10 ዙር መቀነስ አለብን። ሶስተኛ፣ የእንቅስቃሴዎችን ጥንካሬ ዝቅተኛ መሆን አለባቸው። ከመስል ፌሊየር በ5 እስከ 6 ድግግሞች መራቅ ይኖርብናል።